ድብርት ምንድነው? ከድብርት ስሜት ስለመውጣት ምን ያስፈልገናል? ለምን በቀላሉስ ለድብርት ስሜት እንጋለጣለን? ድብርት ምንድነው? በአሁኑ ሰዓት ዓለማችን ላይ የተለያዩ ሰዎች በቀላሉ ለድብርት ስሜት እየተጋለጡ ይገኛሉ። ከባድ የድብርትና የጭንቀት መንፈስ ያለባችሁ ሰዎች በተለይ ሳይካትሪስት ወይም ሐኪም ብታማክሩ ይመረጣል። እንደኔ ነገር ግን ቀለል ያሉ የድብርት ስሜቶች ውስጥ ናችሁ። እነዛ ድብርት ስሜቶች እንዴት ብዬ ልውጣ ለምታስቡ ሰዎች ይሄ ቪዲዮ ለእናንተ ነው። ድብርት ብዙውን ጊዜ የተለያዩ ሰዎች ዛሬ ደብሮኛል፣ ዛሬ ሙድ አይደለም እንዲሁም የተለያዩ ነገሮችን ሲሉ እንሰማለን። ነገር ግን ትክክለኛው የድብርት ትርጉም ምንድነው? ድብርት የምንለው የመንፈስ ጭንቀትና የማያቋርጥ ሐዘን ስሜትና ፍላጎት ማጣትን የሚያስከትል የስሜት መቃወስ ነው። እናም በዚህ ቪዲዮ ላይ እኔም ከድብርት ስሜት ውስጥ በነበርኩበት ሰዓት እንዲሁም ሳይንቲስቶች የሰው ልጅ ከድብርት ስሜት ለመውጣት ያግዛሉ ብሎ ያሰቧቸውን ሐሳቦች እናያለን። አንድ በአንድ እንመለከታቸዋለን። ከድብርት ለመላቀቅ ያግዙናል ብዬ ካሰብኳቸው ሐሳቦች ውስጥ አንደኛው መደበኛ የሆነ የእንቅልፍ ጊዜ። አብዛኞቻችን በጣም ብዙ ሰዓት እንተኛለን ወይ ደግሞ በጣም አንተኛም። በቃ የእንቅልፍ ሰዓታችን በጣም የተመታ ነው። ነገር ግን ሳይንስ እንዳረጋገጠው ከሆነ አንድ ሰው ቢያንስ በቀን ለ8 ሰዓት መተኛት አለበት ይላል። ነገር ግን አብዛኛው ሰው የእንቅልፍ ሰዓቱ የተስተካከለ አይደለም። ይሄም አንዳንድ ሰው በጣም ብዙ ሰዓት ይተኛል፣ አንዳንድ ሰው ደግሞ በእንቅልፍ እጦት ይሰቃያል። ነገር ግን መሆን ያለበት ሁልጊዜም ቢሆን በቅድ የእንቅልፍ ሰዓታችን እንጠቀም። የምንተኛበትና የምንነቃበት ሰዓት ተመሳሳይ ሊሆን ይገባል። ለምሳሌ ማታ 5 ሰዓት ከተኛ ጠዋት 12 ሰዓት መንቃት አለብን። እናም መደበኛ የሆነ የእንቅልፍ ፕሮግራም በየቀኑ ይሄም ማታ 5 ሰዓት እንተኛለን፣ ጠዋት 12 ሰዓት መንቃት አለብን እና መደበኛ የሆነ የእንቅልፍ ጊዜ ካለን አእምሯችን ላይ የሚፈጠሩ የድብርት ስሜቶች እንዲቀንሱ ያደርግልናል። ሁለተኛው ደግሞ ከድብርት ስሜት ለመውጣት ያግዙናል ብዬ ያሰብኳቸው ሐሳቦች እኔ የምጠቀመው የነበረው ሐሳብ ነው፣ አካባቢን ማጽዳት። የድብርት ስሜት በሚሰማን ወቅት አካባቢን ማጽዳት ወይም የምንጠቀምበት ማንኛውም የቆሸሸ ቃል ሊሆን ይችላል፣ ካልሲ ሊሆን ይችላል፣ ልብስ ወይም ሰውነታችን ሻወር ስንወስድ ደግሞ በተለይ በጣም ድብርት ስሜት ከተጫቃነ ሰውነታችን ቀዝቃዛ ሻወር ብንወስድ ይመረጣል። አእምሯችን ከድብርት ስሜት በመውጣት ወደ ጥሩ ስሜት እንዲሁም በቀዝቃዛው የምንታጠብ ከሆነ በጠዋቱም ቢሆን ቶሎ አእምሯችን ንቅት እንዲልና ሐሳቦቻችን ብሩህ ሆነው እንዲታዩ ያደርጋል። ሶስተኛው ደግሞ ከድብርት ስሜት ለመውጣት ያግዙናል ብዬ ካሰብኳቸው ሐሳቦች ሶስተኛው በጣም ጠቃሚ ሐሳብ ነው፣ ስፖርት መስራት። ድብርት ስሜት ስንሆን ሰውነታችን ወይ በጣም ይቀንሳል ወይ ደግሞ በጣም ይጨምራል። እናም የድብርት ስሜት ውስጥ በምንገባበት ሰዓት ስፖርት መስራት ያስፈልጋል። እናም ስፖርት በምንሰራበት ሰዓትን ከሰውነታችን ባለፈ አእምሮአችን ላይ ጥሩ ሐሳቦች እንዲሁም የተለያየ የመነቃቃት ስሜት እንዲፈጠር ያደርጋል። የአእምሮ ሳይንስ እንደሚለው ከሆነም ለጥቂት ደቂቃዎች የአካል ብቃት እንቅስቃሴ ማድረግ ኢንዶርፊን የተባሉ ኬሚካሎችን በመጨመር ከድብርት ስሜት እንድንወጣ ያደርገናል። እናም እቅድ በመውጣት በቀን ለምሳሌ ዛሬ ፑሻፕ እንሰራ ከሆነ ነገ ቁጭ ብድግ እንዲሁም የተለያዩ ስፖርታዊ ነክ ቪዲዮዎችን በማየት የተለያዩ እቅዶችን በማውጣት ስፖርት የምንሰራ ከሆነ አእምሯችን ከድብርት ስሜት ለመውጣት በቀላሉ ያግዘናል ማለት ነው። አራተኛው ደግሞ ከተለያዩ የድብርት ስሜቶች ያወጡና ላይ ካሰብኳቸው ሐሳቦች ውስጥ አራተኛው ተስፋ የሚሰጡ ነገሮችን ማዳመጥ። አብዛኛው ሰው ዛሬ ላይ ሶሻል ሚዲያ ይጠቀማል። ዩቲዩብ፣ ቲክቶክ፣ ኢንስታግራም፣ ቴሌግራም እንዲሁም የተለያዩ ሶሻል ሚዲያዎችን ይጠቀማል። ነገር ግን በብዛት የምናየውና የምንሰማው ነገር ኔጌቲቭ ነገሮች ነው። ለምሳሌ እከሌና እከሌ እኮ ተጣሉ፣ እከሌ እከሌን ጥላው ሄደች፣ እከሌ እከሌ እንደዚሁ። ነገር ግን እኛ የድብርት ስሜት ውስጥ ነን። ይሄን የምናይ ከሆነ ራሳችን ላይ ከሌና ከሌ ተጣሉ ከሌና ከሌ እንዲሆኑ ለኛ ምንም ለማይጠቅመን ነገር ራሳችን ላይ የተለያየ የድብርት ስሜት መጨመር ነው። ነገር ግን እነዚህ ነገሮች ከማየት በመቆጠብ የድብርት ስሜት በመሆንበት ጊዜ እነዚህ ነገሮች በቃ ማየት የለብንም። በቃ እነዚህ ነገሮች ከማየት በመቆጠብ የተለያዩ ተስፋ ሊሰጡን የሚችሉ ነገሮች ማየት አለብን። ለምሳሌ ዘና አይምሯችን ዘና ሊያደርጉልን የሚችሉ ሜዲቴት ሳውንዶች እንዲሁም አውዲዮ ቡክ ሊሆን ይችላል ወይም ሌሎች መንፈሳዊ ትምህርቶች ወይንም ብቻ እኛን ከዚያ ድብርት ስሜት ቀለል ባለ ወይ ቀለል ያሉ ለስለስ ያሉ ሙዚቃዎችን ማዳመጥ ሊሆን ይችላል ወይ ብቻ ተስፋ የሚሰጠን ሞቲቬሽን ሊሆን ይችላል። የተለያየ ተስፋ ሊሰጥ የሚችል ነገር ማድረግ ነው እንጂ አሁን ለአንድ ለተደበረ ሰው እከሌና እከሌ ተጣሉ የሚለውን ነገር ከሆነ ራሱ ላይ የድብርት ስሜት ስለሚጨምር እነዚህ ነገሮች ማየት የለብንም። አምስተኛው ደግሞ ከድብርት ስሜት ለመውጣት ያግዙናል ብዬ ካሰብኳቸው ሰዎች አምስተኛው አዳዲስ ነገሮችን መሞከር። አዳዲስ ነገሮችን መሞከር ማለት ምንም ከዚህ በፊት አድርገነው ማናውቀው ወይንም አይተነው ሞክረነው ማናውቀው ምንም ስለዛ ነገር ኤክስፒሪየንስ የሌለንን ነገር መሞከር መቻል ሲሆን የድብርት ስሜት በሚሆንበት ጊዜ አእምሯችን አዲስ ነገር ማድረግ አይፈልግም። ነገር ግን እኛ አዳዲስ ነገሮችን መሞከር እና ለአእምሯችን ስራ እንዲበዛበት ስለሚያደርግ የድብርት ስሜት ከኛ እየራቀ እንዲሁም እየጠፋ እንዲሄድ ያደርጋል። ለምሳሌ አዲስ ስራ መጀመር ወይም አዳዲስ ሰዎችን መተዋወቅ
ወይንም ደግሞ አዲስ ቪዲዮ ኤዲት ማድረግ ወይ አዲስ ቪዲዮ ሐሳብ ነቃ ሌሎች በቃ አዳዲስ ነገሮችን መሞከር ወይም ሌሎች የራሳችሁ የሆነ አዳዲስ ነገር የማድረግ እቅድ ያላችሁ ነገር መተግበር ሊሆን ይችላል። ሌላኛው ደግሞ ስድስተኛ ሌላኛው ከድብርት ሐሳብ ለመውጣት ያግዘናል ብዬ አስባለሁ ትናንሽ እቅዶችን ማሳካት። አብዛኛው ሰው በቃ በጣም ትልቅ ህይወት ድሪም እቅድ ብዙ ነገር ያቀዳል። ነገር ግን ለምሳሌ ይሄ ካምፓኒ ይገዛሉ እኔ በዚህ አመት ሚስት አገባለሁ እንዲህ ሌሎች የተለያዩ እቅዶችን እንጽፋለን። ነገር ግን ያን እቅድ ማሳካት በሚከብደው ጊዜ የተለያዩ ሰዎች ለተለያዩ የድብርት ስሜት እንዲጋለጥ ያደርገዋል። ነገር ግን መጀመሪያ ማድረግ ያለብን ትናንሽ እቅዶችን ማሳካት። ለምሳሌ ዛሬ ለ30 ደቂቃ ስፖርት መስራት ወይንም ዛሬ አንድ መጽሐፍ 10 ገጽ ማንበብ ወይንም ዛሬ በቃ የሆነ ቦታ መሄድ አለብን ካላችሁ በቃ የዛሬ ትንሽ አቅዳችሁ ሆናችሁን ማሳካት አለብን ግዴታ ማለት ነው። ወይንም ሌሎች የራሳችሁ የሆነ ትንሽ እቅዶች ካላችሁ እነሱን ሳታደርጉ አለመዋል ማለት ነው። ሰባተኛው ደግሞ በቃ በጣም ብዙ ሰዎች ላይ ያጋጥም እንዲሁም የተለያዩ ድብርት ስሜቶች ውስጥ እንዲገቡ ያደርጋቸዋል። ነገር ግን ማድረግ የሌለብን ነገር ነው። ሰባተኛው ወቀሳ መቀነስ። አብዛኛው ሰው ለድብርት ስሜት የሚጋለጠው ከዚህ በፊት ላደረገው ነገር ራሱን በመውቀስ ነው። እናም ወቀሳ መቀነስ አለብን። ለምሳሌ ያለፈው ነገር አልፏል። እኔ ከዚህ በፊት እኮ ይሄን ባላደርጉ ኑሮ ዛሬ የተሻለ ቦታ አገኝ ነበር። ይሄ እኮ ይሄ ነው እንደዚህ አደረገኝ እንደዚህ ግን ያለፈው አልፏል። በቃ መቀየር አንችልም። አሁን ላይ ትኩረት ማድረግ ያለብን መቀየር የምንችለው ነገር ለምሳሌ ዛሬ ላይ አሁን ለምንሰራው ስራ ፎከስ አድርገን ሙሉ ትኩረታችን ሰጠን ዛሬ በቃችን ስራ ማድረግ አለብን። መቀየር ለምንችለው ነገር ብቻ ነው መታገል ያለብንና ላለፈ ነገር ከመጸጸት ይልቅ ደግሞ ዛሬን መኖር ይቻላል። ዛሬ የምናደርገው ነገር ደግሞ ነጋችን ይቻላል ያድርግልን። በቀጣይ እንሰራላችሁ የምትፈልጉት ሐሳብ ካለ ኮሜንት ላይ አሳውቁኝ። ላይክ፣ ሼር እና ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ይችላሉ።